ላሳያችሁ ትንሽ ጠበብ ባለ ቦታ ላይ የሰራናትን ኪችን ካቢኔት ነው። እንግዲህ እንዳልናችሁ ከስተመራችን በጣም ነጭ ነገር ስለምትወድ ኪችን ካቢኔታችንን በነጭ ነው የሰራነው። ከላይ የተጠቀምነው ደግሞ ጋላክሲ ብላክ ግራናይት ነው። በጣም ጠንካራና ቆንጆ እቃ ነው። ያው እንደ ሁልጊዜው ደግሞ የተጠቀምነው ሲንክ ጎልድ ድራገን ሁለቱም ሳይዝ እዚች ጋር ደግሞ የምታዩት ለተለያዩ አበባና ጌጣጌጥ ማስጌጫዎች ብለን አስበን እንዲሰራ ነው። በዛሬው ደግሞ የተጠቀምነው ብላክ ሳከር ነው። ከሌላ ጊዜ በተለየ እዚህ ጋር ደግሞ የተሆነው ስፔስ ለፍሪጅ ማስቀመጫ ነው። እዚህ ጋር ማብሪያና ማጥፊያችን እዚህ ጋር አድርገናል። ፍሪጅ እንዳይከልለው በማሰብ እዚች ጋር ማብሪያና ማጥፊያችን አድርገናል። እንግዲህ በዚች ጠበብ ባለች ቦታ የሰራነች ኪችን ካቢኔት ይሄንን ይመስላል። ከዚህ ኪችን ካቢኔት አሰራር የምወደው ነገር አንድ ነገራችሁ፣ እኔ አሁን ቤት ማዘር በጣም ትቆጣኛለች። ከፍቼ እንደዚህ ዘጋ አድርጌው ነው የሚሄደው እና እራሱ አይዘጋም እና ይህን ነገር በጣም ነው የወደድኩትና ለቤት ያሰራል ብዬ አስባለሁ። እንግዲህ የታዘዝነውን ትዕዛዝ እኛ ያው ለእኛ በበቂ ሁኔታ ቆንጆ አድርገን ሰርተናል ብለን ተስፋ እናደርጋለን። በጣም እንደወደዳችሁት እናምናለን። በሌላ ቪዲዮ እስከምንገናኝ ቻው።